ዛሬ በዚህ ቪዲዮ የመልአኩን የቅዱስ ኡራኤልን ድንቅ ተአምራትን ከድርሳነ ኡራኤል መጽሐፍ ላይ ይዘን መተናል። እስከመጨረሻው ድረስ አብራችሁን ቆዩ። ይህ እጅግ አስደናቂ ትምህርት ለወዳጅ ዘመዶ እንዲደርስ ይህንን ቪዲዮ ላይክ በማድረግ መመልከት ጀምሩ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። ድርሳነ ኡራኤል ዘመጋቢት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለም ከወዳጆቹ ከክርስቲያን ወገኖች ጋር ይሁንና በመጋቢት 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ኡራኤል ድርሳን ይህ ነው። አንደኛ ምዕራፍ። ከአዲዎች ወይም ተንኮለኞች የሚሆኑ 3 ነገስታት ነበሩ። ስማቸው አንደኛ ሳሮግ በደቡብ ክፍል የሚገኝ፣ ሁለተኛውም ናምሩድ በምዕራብ ክፍል የሚገኝ፣ ሶስተኛውም ሰናዖር የሚባል በአዜብ ክፍል የሚገኝ ነው። እነዚህም 3ቱ ነገስታት በምድር ሁሉ ላይ ነገሱ። ጠላቶቻቸውን ሁሉ ቀጥቅጠው የገዙና ከስልጣናቸውን በታች ያደረጉ ነበሩ። አንደኛው በደብተራ ሞሎክ ስሙ ሬፋን በሚባል ኮከብ የሚያመልክ፣ ሁለተኛ ሰው በፀሐይ ብርሃን፣ ሶስተኛውም በብኤል አምሳል በተሰራ ድንጋይ የሚሰግድ ነው። ሕዝቡም የታወቁት ጣዖታትን ተሸክመው ይነሳሉ። የጣዖታቱም ስም ዳጎንና ቤል፣ አቴናንና አጵሎን፣ አቅማንድሮስና ወሮማርዲዮስ፣ ኤራቅሊስና ፌጎር፣ ሚሳቅና ሲድራቅ ይባላሉ። የጣዖታቱም አገልጋዮች አምላካቸው ጣዖቱ ይቅር እስኪላቸው ድረስ የፈቀዱትን ሁሉ ይለምናሉ። ግማሾቹ አውራስና ናዝሬት፣ አጣሪዮ፣ ሄልሴፍ፣ ደብራንና ሄሎንን እያሉ ስማቸውን በመጥራት ለኮከቡ ስዕል ይሰግዳሉ። ጠንቋዮችም ወይም ሟርተኞች ከሰናዖር ሰዎች ላይ የእግዚአብሔርን መቅሰፍት እስኪወገድላቸው ድረስ ይጮሃሉ። ከዚህም በኋላ ውስጧ በወርቅ ቀለም የተጻፈ ቁልፏም በመልአኩ በኡራኤል እጅ የተዘጋ አንዲት ደብዳቤ ከሰማይ ወደ ምድር ወደቀች። ያችን መጽሐፍ ገልጦ ለማየት የሚቻለው አልነበረም። የሰናዖርና የናምሩድ ሰዎች ሁሉ ገልጠው ለማየት ባለመቻላቸው ግምጃ ቤት ውስጥ አኖሯትና 3 ዓመት ከ8 ወር ተቀመጠች። ከዚህም በኋላ ናምሩድ እግዚአብሔርን ወደማያውቁ ወደ ሰናዖርና ወደ ሳርግ አወዳደቅ በተመሳቀለ ጎዳና ወይም በሜዳ ሆኖ ሳለ መልእክቷ ለማንኛውም ወገን ያልሆነችው ሕዝቡም አግኝተው እንዴት እንዳነሷት መልእክተኛውን ላከ። ሰናዖርና ሳሮግ ይህንን ነገር ሰምተው እርስ በርሳቸው ይህ ነገር ምንድነው? የረቀቀ እጹብ ድንቅ ነገር ነው ተባባሉ። ሰናዖርም ወደ ናምሩድ የዚያችን መጽሐፍ ሁኔታዋንና ማህተሟን እናያት ዘንድ ላከልን ሲል ልጆቹን ላከ። ልጆቹም ይህንን በነገሩት ጊዜ ያችን መጽሐፍ አሽጎ ለአንድ መልእክተኛ ሰጠው። መልእክተኛውም የሰናዖር ሰዎች በዓል አድርገው ዘፈን ከሚዘፍኑበትና ከሚጨዋወቱበት ቦታ ወስዶ ያችን መጽሐፍ ተሰጣቸው። አሕዛብና ሰካሮች ፍላጎታቸው ዘፈን ነውና ይህ ሥራ ግን በደጋግ ሰዎች ዘንድ እንደ ወንጀል የሚቆጠር ነው። ለእኛም በውጭ ብልሆች ወይም ደጋግ ይመስሉናል፣ ውስጣቸው ግን አመፅና ፍትህ ማጓደል ከንቱ ነገርን የተመሉ ናቸው። ሰናዖርና ሳሮግ ወደ ጥንተ ነገራችን ተመልሰው ያችን መጽሐፍ አነበቧትና ንጉሥ በሰማይ ላይ እንዳለ ይኸውም የሚነግሰው የብርሃናቱ ገዢ አብ ሲሆን ወልድም የሚነግሰው ከአብና ከመንፈስ ቅዱስ ጋር፣ መንፈስ ቅዱስም ከአብና ከወልድ ጋር ሆኖ የሚነግስ አለ የምትናት 3ቱ ነገስታት ጽሑፉን አይተው በልባቸው ተቃጠለ። ፊታቸውንም ባጠጡ፣ ጸጉራቸውንም ነጩ። ከዚያም በሐሳባቸው በላያቸው ላይ ንጉሥ ካለ ከኛ ጋር ሊዋጋ ይችላልን? የሰማዩን ንጉሥ ከቶ ማን ይረዳዋል? እኛን የሚያሸንፍ ከሆነ በግልጽ ይግጠመን አሉ። የመንግስቱንም ግዛት ቢከቡት አንድ እንኳን ከእጃቸው አያመልጥም። ብናሸንፈው ይቅርታ አናደርግለትም። ወደ ሀገራቸው ገብተን ማለት ወደ ሰማይ ወጥተን በሀገራቸው ቋንቋ እንጣላቸዋለን፣ እንጋደላቸዋለንም ተባባሉ። ወደ ሰማይም ያወጣና ወደ ምድር የሚያወርድ መንሰላል እንስራ ሲሉ እርስ በርሳቸው በመማማል ተስማሙ። በግንቦት ወር በመባቻው ወይም በመጀመሪያው ዕለት መሰረቷ በማይናወጥ በአለት ላይ ግንብ መስራት ጀመሩ።
ሳሮግና ናምሩድ ሰናዖርም ሶስቱ የአሕዛብ ነገስታት ግንቧን በሮቿን ለመስራት በሜትር ተከፋፈሉ። ከፍተኛ የሆነች የግንቧንም ሥራ ውጪውንና ውስጡን የሚያከናውኑ አዋቆች ቁጥር 17000 ናቸው። እንጨት እየቆረጡ በልኩ ለማዘጋጀት የተመረጡት አዋቂዎች ከሆኑት ከሴት ልጆች ወገን 20000 ናቸው። ከሩቅና ከቅርብ እያመጡ ለሚያዘጋጅና ድንጋይንም እየጠረቡ ለሚያቀርቡ ወይም ለሚገነቡ ገንቢዎች፣ ለእንጨት አናጺዎች አዋቂዎች 15000 ሹሞች ሾሙ። እንዲሁም ከቆላው ምድር የተቆረጠውን የማይነቅዝ እንጨት ለሚሸከሙ 12000 ልጆችን ሾሙላቸው። ከበረሃ ውስጥም የወደቁትን ደረቆች እንጨቶችን የሚያስነሳ 11000 ታላላቅ አዛዦችን ሾሙ። እኚህም ጠንካሮችና ወፍራሞች የሆኑ እንጨቶች ጽናታቸው ወይም ጥንካሬያቸው ጥላቸው እንደሚያምር በቅመም ተራራ ላይ እንደሚኖሩ እንደ ዋልያ መንጋ ናቸው። ሁሉም በየተመደቡበት የሹመት ቦታቸው ተሰማሩ። ስለ ምግባቸው ከዚያ ስንዴና ምስር እያበሰሉ ምግባቸውን የሚያዘጋጁ አዋቂዎችንም በየክፍላቸው መደቡላቸው። የተዘጋጀውንም መብልና መጠጡን እየተቆጣጠሩ የሚያስቀርቡላቸውንም አዛዦችን ሾሙላቸው። ከዚህ በኋላ ተሰብስበው ጉባኤ ካደረጉ በኋላ ግንቡን መገንባት ጀመሩ። የግንቧንም ማዕዘን በሜትር እየለኩ ተከፋፍለው በየድርሻቸው ግንቡን በማስረዘም መስራት ጀመሩ። ወደ ሰማይ የመውጫውን መንሰላል ሰርተው ከጨረሱ በኋላ ብዙዎች አዋቂዎች የሆኑ ሰዎች ከምድር ወደ ላይ ግንቡን እየሰሩ ወጡ። ግንብ ገንብቶ ከምድር ወደ ሰማይ ለመውጣት ያሰበ ወይም የተመኘ ከነሱ በቀር ማን ነው? ከሰማይስ ወደ ምድር መውረድ ልማድ ነው። ሰማያውያን መላእክትም ወደ ፈለጉበት ይወጣሉ ይወርዳሉና። ቀደምት ከሆኑት የእግዚአብሔር መላእክት አንዱ እሱ ሳጥናኤል የሞራል ድጋፍ ስለሚሰጣቸውና በምክርም ስለሚረዳቸው ልባቸው ደንድኗል ወይም በትዕቢት ታጅሯልና የልብ ትዕቢት እግዚአብሔርን ቃወማል ሲል መጽሐፍ እንደተናገረ የሰናዖር ሰዎች በትዕቢታቸው የሰማይን አምላክ ተቃወሙት። አለቃቸው ዲያብሎስ ፈቃዱን ለሚፈጽሙለት ሁሉ ወዳጅ ስለሆነ ፈቃዳቸውን እስኪፈጽም ድረስ እሺ በጄ ብሎ ይታዘዝላቸዋልና። እግዚአብሔር ግን በየተሰማሩበት ይህ ሥራ የኔ ድርሻ አይደለም፣ ሰራተኛው አንተ ነህ በማለት እርስ በርሳቸው ፍቅር አጥተው እንዲጣሉ አደረጋቸው። ገንቢዎቹ ከምድር ወደ ላይ በጣም ሲርቁ ከታች ድንጋይ ጭቃ የሚያቀብላቸው በቦታው ታጣ። እግዚአብሔርም የተንኮለኞችን ምክር አጥፍቶ ጆሮአቸውን ደፍኖባቸዋልና። የሰናዖር ሰዎች ወደ ፀሐይ አካባቢ ከደረሱ በኋላ የራስ ቅላቸው እስኪታይ ድረስ በፀሐይ ዋይ ተቃጠሉ። ከፀሐይ አካባቢ ባለው አየር ላይ ሆነው ወደ ጽርሐ አርያም የተሳለ ጦራቸውንም ይወረውሩ ጀመር። የበጎ ሥራ ጠላት የሆነው ዲያብሎስም ጦራቸውን በእጁ ተቀብሎ የነገሥታቱን ደም በማስመሰብ ጦሩን ደም ቀብቶ ይልክላቸው ነበር። እነሱም ከሶስቱ ነገሥታት አንዱ ንጉሥ የሞተ ስለመሰላቸው ይዘፍኑ ይሸልሉም ጀመር። ከዚህ በኋላ የእግዚአብሔር መልአክ ዑራኤል ሰኔ 22 ቀን ወርዶ ያችን ግንብ ከመሰረቷ ነቃቅሎ አፈረሳት። የሰማይና የምድር አምላክ በግንቢቱ ምክንያት በቀልን ስላደረገ ለወሬ ነጋሪ ሰው እስኪጠፋ ድረስ ሰራተኞቹ ወይም አናጺዎቹን ገንቢዎቹን የሰናዖር ሰዎች በሙሉ ተደመሰሱ። የሰናዖርን ግንብ ላፈረሰ አምላክ ለመንግስቱ ምስጋና ይገባል። በፍጹም ጠላቶቹ ላይ አምላካዊ ኃይሉን ያሳየን አምላክ እስከ ዘላለሙ ስሙ ከፍ ከፍ ይበል አሜን። ሁለተኛ ምዕራፍ። የፍጥረት ሁሉ አምላክ የሚሆን አምላካችን አባታችን አዳምን በአርአያውና በአምሳሉ አስቀድሞ ሳይፈጥረው ስማቸው የማይታወቅ እልፍ አእላፋት በመቶ ሚሊዮን የሚቆጠሩ መላእክት በየማዕረጋቸው በየሹመታቸው ነበሩ። ሚካኤልና ገብርኤል፣ ሱራፌልና ኪሩቤል በአደባባይ ቆመው አሸናፊ የሚሆን እግዚአብሔርን ያመሰግኑት ነበር። ስለዚህ እግዚአብሔር እርሱ ይቅርታና ምሕረትን እንደመውደዱ መጠን ሚካኤልና ገብርኤልን ምሕረትን ለሰው ልጅ ማማለድን ስለሚወዱ ከፍ ከፍ አደረጋቸው። አዳምን ከፈጠረው በኋላ የ99ኙ ነገደ መላእክት ስማቸውን ገለጠ። ስማቸው የማይታወቅ ሰውን በአደራነት የተቀበሉና በጠባቂነት የተመደቡ እልፍ አእላፋት የሚሆኑ የብዛታቸው ቁጥር ልክ ወይም መጠን የሌለው ቅዱሳን መላእክት አሉ። ከዚህ በኋላ ዑራኤል በየጊዜው በግልጽ እየተነሳ ለሰው ልጅ ምሕረትን ለማሰጠት ዘውትር ስለኛ አጥብቆ ይለምናልና የሰማይ መላእክትም ስለ ሰውና ስለ እንስሳት ስለ ፍጥረት ሁሉ ከእግዚአብሔር ዘንድ ሁል ጊዜ
ምሕረትን ይለምናሉ። ሚካኤል በየዕለቱ ምሕረትን ይለምን ዘንድ በኃያሉ አምላክ በስተቀኝ ይቆማል። ገብርኤልም አቤቱ ጌታዬ ሆይ ፍጥረትን ፈጽመህ ይቅር በል እንጂ አታጥፋ፣ ቃል ኪዳንህ ሐሰት አይደለምና ለወዳጅ ለአብርሃም ለልጁ ለይስሐቅ እንዲሁም ባለሟሉ ለሆነ ለያዕቆብ የሰጠውን ቃል ኪዳን አስብ። ለእነሱ ያደረግከው ለእነዚህም አድርግላቸው፣ ማራቸው፣ ይቅርም በላቸው እያለ ይማልዳል። በእናትህ በማርያም እና በመጥምቁ በዮሐንስ በቅዱሳን በሚሆኑ በመላእክቶች ሁሉ ብለህ በመስቀለ ኃይል እርዳን። ከፊትህ በምንቆምበትም ጊዜ አቤቱ አታጋልጠን ወይም አታሳፍረን። ዳግመኛ መላእክት ለኃጥአን ይቅርታ እስኪደረግላቸው ድረስ ዘውትር እየሰገዱ ይለምናሉ። ይልቁንም ዑራኤል ከአንደበቱ ምስጋና አይለይምና የእግዚአብሔር የኃይሉ መልእክተኛ ስለሆነ ልመናውን የማያቋርጥ ትጉ የማያንቀላፋ ጸሎት ከአፉ የማይለይ በመሆኑ ከእግዚአብሔር ዘንድ ለማማለድ ሌት ተቀን ይለምናል። ሁሉን የሚገዛ እግዚአብሔር የዑራኤል አምላክ ይቅር በለኝ ብሎ አንዲት ቃል ቢናገር በራሱ ላይ አክሊልን አቀዳጀዋለሁ፣ እድሜውንም አጭር ቢሆን አስረዝምለታለሁ ብሏልና። ከሞተም በኋላ ባሕረ እሳትን አሻግሬ ዓይን ያላየውን ጆሮ ያልሰማውን የጻድቃን ነፍሳት ከሚያድሩበት ከዚያ በሕይወት አገር አኖረዋለሁ። ትሕትናውና በቅንነት ለመልእክቱ ታዛዥ በመሆኑን አይቶ እሱ የእውነት ፈራጅ ጌታ በዚህ ይወደዋልና። ዑራኤል የቅዱሳኑን ሁሉ ጸሎትና መስዋዕት ለማሳረግ በጌታችን ዙፋን ፊት ሌት ተቀን ይቆማል። ዳግመኛ ሁሉን የሚገዛ እግዚአብሔር ተስፋ የሌላት ኃጢአት የሆነች ነፍስ የዑራኤል አምላክ ይቅር በለኝ ብትለኝ ከገሃነመ እሳት አውጥቼ በዕረፍት ቦታ እስከ ዘላለሙ ድረስ አሳርፋታለሁ አለ። የሰማይ መላእክት ሁሉ ይህንን ቃል ሰምተው ተባብረው በአንድ ቃል አቤቱ አንተ ጌታችን ሆይ መዓትህ የራቀ ምሕረትህ የበዛ እውነተኛ ይቅር ባይ ቸር ነህ አሉና ወደ ልመናቸው ተመለሱ። ጌታቸውንም ባዩት ጊዜ የመለኮቱ ነበልባል ስላንጸባረቀባቸው እንደ ኪሩቤል በመፍራትና በመንቀጥቀጥ አንገታቸውን ወደ ታች አዘነበሉ። አሸናፊ እግዚአብሔር ምስጋና በሰማይና በምድር ፈጽሞ የመላ እጹብ ድንቅ ነው እያሉ አመሰገኑ። ዳግመኛም ጌታቸው ያዩት ዘንድ ወደ ላይ አቃንተው ሳለ ከፍርሃታቸው የተነሳ የእሳትነት ተፈጥሯቸው በእሱ ፊት እንደ ውሃ የተፈጥሮ ባህሪ ሆነ። ከዚህ በኋላ መላእክት ሁሉ በአምላካችን ፊት የሚቆም የለም፣ ባህሪው እሳትና እውነተኛ ብርሃን ስለሆነ እናየው ዘንድ አይቻለንም ሲሉ አደነቁ። የመላእክት እሳትነት ግን በጥንተ ተፈጥሯቸው ሌላ ስለሆነ በጌታችን ፊት እንደ ውሃ ነው። ይህ ለሰሚ አስደናቂ የሆነ እጹብ ድንቅ ነው። እሱ አምላክ እሳትና ብርሃን ነው። ሕይወት የሆነ የሰማይ እሳት ሲሆን እንዲሁም ምሳሌ የሌለው የምድር እሳትና ብርሃን ነው። መላእክት ሁሉ በአንድነት የመለኮትነቱን ሕልውና ወይም አኗኗሩን ጥንታዊ የሆነ የሦስትነቱን አካላት ስለገለጸልን ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል አሉ። ምስጋና የተመሉና ሁለንተናቸው ግሩማን የሆኑ እነሱ ለየራሳቸው ሊታዩ አይቻልም። ዘውትር ለሚያዩአቸው ዓይኖቻቸው ግሩምና የሚያስፈሩ ናቸው። የእግዚአብሔር ልዩ መልእክተኛ የሆነ ዑራኤልም የዓይን ቅንድብ የሚርገበገበውን ያህል እንኳን ሳይቆይ በየጊዜው ምስጋና ለማቅረብ አያርፍም። የእግዚአብሔርን የኃይሉ መልእክተኛ ዑራኤል ከሚካኤልና ከገብርኤል ከሱራፌል ከኪሩቤል ጋር የተሾመ በመሆኑ በአንድ ቃል እያመሰገነና እየዘመረ ለዘላለሙ ይኖራል። የቅዱስ ዑራኤል ሰላሙና በረከቱ ለዘላለም ከወዳጆቹ ከሕዝበ ክርስቲያን ጋር ይኑር ለዘላለሙ አሜን። ሶስተኛ ምዕራፍ ከመቤታችን ከቅድስት ድንግል ማርያም ሥጋ ለብሶ የሆነ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በተሰቀለ ጊዜ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከሰማይ ወደ ምድር ወደቁ። መላእክትም ጌታችን ወደ ሰቀለበት ቦታ ከሰማይ ወርደው ለተከበሩ መስቀሉ ሰገዱለት። ብዙዎችም ሰዎች ነፍሳት ከመቃብራቸው ተነስተው የጌታችንን ሞት ባዩ ጊዜ አቤቱ ጌታችን ሆይ ሁላችን ዛሬም ቢሆን ለዘውትር ለመስቀል እንሰግዳለን እያሉ ፈጽመው አለቀሱ። መላእክትም በመፍራትና በመንቀጥቀጥ ከእግረ መስቀሉ በታች ክንፋቸውን ዘርግተው በምድር ላይ ተነጠፉ። ያን ጊዜ መልአኩ ዑራኤል ሰይፉን መዞ መጣና ምድሪቷን ሊያጠፋት ቢወድም የአብ ምሕረቱ የወልድ ትዕግስቱ የመንፈስ ቅዱስ ቸርነቱ ከለከለችው።
ይህ የተሰቀለው አምላኩና የፍጥረት ሁሉ አምላክ በመሆኑ ይህንን ዓለም ለማጥፋት ተቆጣ ወይም በቁጣ ተነሳ። ኡራኤል ማለት ይቅር ባይ ትዕግስተኛ፣ ሚካኤል ማለት ድንቅ ነገር፣ ገብርኤል ማለት የእግዚአብሔር ልጅ ማለት ነው። የሰማይ መላእክት ሁሉ ከምድር እስከ ሰማይ ክንፋቸውን ዘርግተው በመፍራትና በመንቀጥቀጥ የመስቀሉን አካባቢ ወይም ዙሪያ በውስጡም በውጪም ክንፍ ለክንፍ ገጥመው መሏት። የአይሁድን ስድብና ውርደትን የታገሰ ስለ ሰው ፍቅር ለኛ ብሎ የታመመና የሞተ በጌታችን መስቀል ፊት መላእክት ወደ ኋላቸው ወደቁ። 6 ሰዓት በሆነ ጊዜም ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ከቦታቸው ወደቁ። የአይሁድም ፋሲካ ጨለማ ሆነ። ከዚህ በኋላ ሆምጣጤ ከሐሞት ጋር ቢያጠጡት ቀምሶ እምቢ አለ። ኤሎሄ ኤሎሄ አለ። ትርጓሜውም አምላኬ አምላኬ ለምን ተውከኝ ማለት ነው። ከቀኑ 6 ሰዓት በሆነ ጊዜ አባቱ የልጁን ጩኸት ሰምቶ ሕሊናው ራራ። በልጁ ምክንያት ይህችን ዓለም ሊያጠፋት ወደደ። ዳግመኛም አባት ሆይ ይህንን ሥራ የሚሰሩትን ባለማወቅ ስለሆነ ይቅር በላቸው እያለ ወደ አባቱ ወደ እግዚአብሔር አብ ጸለየ ወይም ለመነ። ይህንንም በመናገሩ ከአይሁድ ወገን ጥቂቶች አመኑበት። 9 ሰዓትም በሆነም ጊዜ ኢየሱስ በቃሉ ጮኸና ነፍሱን ከሥጋው ለያት። ያን ጊዜም 500 ባልደረቦች የተባሉት ሙታን ከመቃብራቸው ተነስተው አምላክነቱን መሰከሩለት። አእላፍ መላእክት ይጋረዱለታል። ሚካኤልና ገብርኤል፣ ኡራኤልና ሩፋኤል ስለ ሰው ልጅ ምሕረትን እየለመኑ ይሰግዱለታል። ወልድ ዋህድ ከመቤታችን ከድንግል ማርያም ሰውነቷን አንጽቶ ሥጋውን ቀድሶ የለበሰውን ሥጋ እንዳይዳስሱ የሚርዱና የሚቀጠቅጡ ዓይናቸው ብዙ ክንፋቸው 6 የሆኑ ሱራፌል ኪሩቤል በሚያምር መዝሙር እየዘመሩ አንድ ገዢ ለሆነ ለሶስትነቱ ሰገዱ። ከመቤታችን ከድንግል ማርያም በለበሰው ሥጋ ታመመ፣ ሞተ። በመቃብር ውስጥም 3 ቀንና 3 ሌሊት አደረ። ፀሐይ ከመግባቷ ወይም ከመጥለቋ በፊት ከአይሁድ ወገን የሚሆን አንድ ወታደር መጥቶ ቀኝ ጎኑን በጦር ወጋውና ስለ አዳም ጥምቀትና ስለ ሁላችን ሕይወት ከቀኝ ጎኑ ደምና ውሃ አፈሰሰ። መልአኩ ኡራኤልም የአምላካችን የጌታችንን ደም በብርሃን ጽዋ ተቀብሎ መጋቢት 27 ቀን በብርሃን መነሳንስ በመርጨት ዓለሙን ሁሉ ባረከ፣ ቀደሰ። የፍጥረት አምላክ ለሆነ ለፈጣሪያችን ዛሬም ዘውትርም እስከ ነፍስ እቅታ ድረስ ከዚያም በኋላ ለዘላለሙ ለሱ ምስጋና ይገባል፣ አሜን። አንደኛ ተአምር። ጸሎቱ በበረከቱ ከወዳጆቹ ከሕዝበ ክርስቲያን ጋር ለዘላለሙ ይሁንና የመላእክት አለቃ ቅዱስ ኡራኤል ያደረገው ተአምር ይህ ነው። እጁ ሽባ የሆነና ዘውትር ጋኔን የሚጥለው አንድ ሰው ነበረ። ከዕለታት በአንድ ቀን ኤጲስቆጶሱ ደቅሲዮስ በተጨማሪ ያከበረው ሌላ በዓል ስለነበረ በመላእክት አለቃ በቅዱስ ኡራኤል በዓል ቀን አምላክን የወለደች እመቤታችን ወደ ድንግል ማርያም ቤተክርስቲያን ሄዶ ገባና ያ በሽተኛ ከቅዱስ ኡራኤል ስዕል በታች ከጉልበቱ ተንበርክኮ እየሰገደ ስለ በሽታውና ስለ ድካሙ ብዛት በጣም ያለቅስ ጀመረ። ያን ጊዜ ቅዱስ ኡራኤል በታላቅ ግርማ ሆኖ ሰይፉን በእጁ እንደያዘ መጣ። ጋኔኑም ባየው ጊዜ ፈርቶ ደነገጠና በምድር ላይ ወደቀ። ቅዱስ ኡራኤልም ጋኔኑን ይዞ በግልጥ ገረፈው፣ ደበደበው። ትንሽም ቆይቶ ከእንግዲህ ወዲህ ይህንን ሰው ታሰቃየው ዘንድ ሁለተኛ ትመለስበታለህን? አለው። ያም ጋኔን መልሶ ከእንግዲህ ወዲህ ወደዚህ ሰው ብመለስ የአምላክህና የአንተ ቅጣት ወይም መቅሰፍት ለዘላለሙ በኔ ላይ ይፈጸምብኝ አለው። ከዚህ በኋላ ቅዱስ ኡራኤል ያን ሰው በፊት ይህንን ያየኸውን ተአምር እግዚአብሔርም እንዴት እንዳዳነ ለሰው ሁሉ ተናገር አለው። ሰውየውም ከቤተ ክርስቲያኑ ወጥቶ ሄደና ለወዳጁና ለዘመዶቹ ለሰውም ሁሉ የመላእክት አለቃ ቅዱስ ኡራኤል ያደረገለትን ተአምር ተናገረ። ስለዚህ ነገርም የሰሙ ሁሉ እግዚአብሔርን ፈጽመው አመሰገኑት። ከዚህ በኋላ ይህ ሰው በመላ ዘመኑ ሁሉ የመላእክት አለቃ ቅዱስ ኡራኤልን ቤተክርስቲያን ደስ እያለው ሲያገለግል ኖረ። ለእግዚአብሔርና ለእናቱ ለድንግል ማርያም ለዘላለሙ ክብር ምስጋና ይሁን፣ አሜን። ቅዱስ ኡራኤል ጸሎቱና ረዳትነቱ ለዘላለም ከወዳጁ ጋር ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።